እየነካናቸው እየቆረጥን እንሄዳለን የምንመለከተው የመጀመሪያው ከልምምዳችን አንፃር ያጠራቀምነውን ማስወገድ በሚል ነው ከልምምድ አንፃር ያጠራቀምነውን ማስወገድ ነው በጣም የሚገርማችሁ ለራሳችን የምንላቸው ነገሮች አሉ ለምሳሌ ትምህርት ሰነፍ ነው በኑሮ የሚሻሻል አይመስለኝም I think እኔ ፈላጊ የለኝም I think something wrong ነው ውስጥ ያለው ስለ ራሳችን ያለ ኔጌቲቭ ቲንኪንግ ከየት የመጣ ነው ብለን ብናስብ እያንዳንዳችን ያጠራቀምነው ነው ከየት ነው ሲባል ከልምምድ ያመጣነው ነው እንጂ ከሰማይ የወረደ አይደለም ከልምምድ ያጠራቀምነው ነው ለምሳሌ አንድ መጽሐፍ ሳነብ እንዲህ የሚል አነበው ይሄ ጆን ዊስሊ ሙለር የሚባል ብዙዎቻችሁ ስለዚህ ሰው ታውቃላችሁ ይሄ ሰውዬ የታርዛን ፊልም እዚህ አገር ቤት ያለው ነበር ማለት ታርዛን ፊልም ብዙዎቻችን እናውቃለን ያ ታርዛን ፊልም የሚሰራው ሰውዬ ማለት ነው ወፍራሙ ሰውዬ እሱ ሰውዬ በ1932 ወጣት በነበረ ጊዜ ዋና ተወዳዳሪ ነበርና ዋና ውስጥ ገብቶ ማለት በውድድሩ የዓለምን ሪኮርድ ሰበረ ኦሎምፒክ ላይ ሰበረና ፍጥም ያለ ሰው ስለነበረ ምን አሉ የዓለም ሪኮርድ በሙሉ የሰበረ ሰው ይሄ ነውና አሉ የሱን ሪኮርድ ግን የሚሰብር በዓለም ላይ ሊኖር አይችልም አሉ እና ሁሉም ተወዳዳሪዎች ምን ያስባሉ ያን ሪኮርድ ሊሰበር ምን አይችልም ብለው ያምናሉ ለምን የሱን የሰውነት ቅርጽ ያሉ የሱን ፓወር ያሉና እንደዛ ይላል የሚገርመው በ1972 ላይ የ13 ዓመት ልጅ የሚገርመው የሱን ሪኮርድ ሰበረች የ13 ዓመት ልጅ ስኩል ተማሪ የሆነች ልጅ ኦሎምፒክ ኳሊፋይ ለመሆን ሰበረችው ስትጠየቅ እንዴት ነው የሰበርሽው ሲባል እኔ ዋኛው ሱዋይ የሚቆጥር ሰዓቶች ነው ቆጠረ እኔ ምናለው በትሽ ገባል ሌሎቹ ሲጠየቁ ገና ወደ ዋናው ለማግኘት ማለት ውድድሩ እስከ መግባታቸው በፊት የተያዘው ሪኮርድ ኦሬዲ ምን ብሏቸዋል አምሯቸው ተቀምጧልና የሚገርመው የሱድማ የሚሰብር የለም የተባለው ሁሉም ሰው ስለሚነገረው የሚዋኝ በሙሉ ምን ይሆናል እየዋኘ ስለሚሄድ ሪኮርዱን መሃል ላይ ምን ይሆናል እንደማልሰብረው አቃለው ብሎ ስለሚዋኝ ምን ሆነ አንድም ሰው አልሰበረው ይቺ ልጅ ግን ስለ ሰውየው የምታውቀው ነገር የላት ስለዚህ ሄደች ሰበረች ሪኮርዱን አያችሁ በህይወታችን ውስጥ የሚይዘን something ውስጣችን ከዚህ ቀደም ያካፈትነው ወይም ደግሞ በውስጣችን ያስቀመጥነው የማንነት ጉዳይ ነው ዛሬ እንዳንጓዝ ያደረገን ወደፊትም ወደ ኋላም እንዳንሄድ ያደረገን ያ የተቀመጠ ጉዝጓዝ ነው ተመልከቱ ዝሆንን አንድ ሴት ወይም ደግሞ ሰርከስ አጫዋች የሆነች አንድ ሴት ቀጭን ሴት ወይም ደግሞ አንድ ወንድ ዝሆንን እንደፈለገ ሲነዳው እንመለከታለን የምንለው የሰርከስ ዝሆን ነው እንላለን ነገር ግን የሰርከስ ዝሆን ስለሆነ አይደለም አምሮን ባሪየር ስላስቀመጡበት ነው እንዴት ነው አምሮ ባሪየር የሚያስቀምጡት ዝሆኑ ልጅ ያለ ያስሩትና በሰንሰለት ከዛ በኋላ ያቺን አርጡሜ ያሳዩት አይኑን ይመቱታል ከዛ በኋላ ዝሆኑ ለመቃት ወይም ለመቃላት ሲሞክር ምን ያደርጋል ሰንሰለቱ ይቆጥቷል ስለዚህ ሜጃታል እንደገና ይመቱታል ሜጃታል ይሄንን ደጋግሞ ያደርጉታል ከዛ በኋላ ዱላዋ እንዴ ብላስ ታሳየው በዱላው መሰረት ይሄዳል በዱላው መሰረት ዱላው ይቆምለታል ከዛ በኋላ ሰንሰለቱን ይበጥሱና ይተውለታል ከዛ ያችን ዱላ ሲያሳዩ እድሜውን ሙሉ ለሰርከስ ለሚያሰሩት ነገር ባሪያ ሆኖ ይኖራል ዱላዋ ጋይድ ታደርገዋለች ላይፉን በሙሉ እሳት ውስጥ እንዲህ ሲያሳልፉ ካየ ዱላው እሱ ራሱ ይገባል እሳት ውስጥ ይገባል አያችሁ ውስጡ ያስቀመጡት ምንድነው ባሪየር እንጂ ዝሆን በመሰረቱ ሰርከስ ሰሪ አይደለም ሌላው ተመልከቱ እዚህ ዙ ስትሄዱ እዚህ ሀገር ላይ የአሳዎች ዙ ስትሄዱ አሳ ነባሪ ታያላችሁ አሳ ነባሪውን
አሳው ጋር አብረው የሚሄዱ ግን ሲስተም ሰርተውበት ነው። አሳውን አመጡት፣ አሳ ነባሪውን አስቀመጡት እዛ ታንከር ውስጥ። ከዛ በኋላ ሌሎች አሳዎቹን በጠርሙስ ያመጡና ያስገቡታል እዛ ውስጥ። አሳዎቹ ሲሄዱ ይሄ ነው በላው ሲል ምኑን ይመጣል? ጠርሙሱ አንድ ወር በኋላ ምን ይላል? እኔ አሳ መብላት አልችልም። ከዛ በኋላ ጠርሙሱን ያነሱለታል። አሳዎቹ ሽር ያሉ ሲሄዱ ኢቭን አፉስ ገብቶ ቢሆን እንኳን አይነካቸው። ለምን ሲባል አሳ ቢባል መብላት አልችልም። ባሪየርስ የሰው ልጅም ልክ እንደዚህ ነው። አልችልም እንዲህ ነው እንደዚህ ነው ብሎ ሰው ሲያወራ የሚመስለው ለምሳሌ እኔ እኮ እኔ ነኝ ብሎ ሲያወራ የሚለው ነገር ከዚህ ነገር እኔ ማለፍ አልችልም ነው። ልምምዱ ነው፣ ማንነቱ ነው። ለምሳሌ ተመልከቱ፣ በቤተ ክርስቲያን ውስጥ ሰዎች በመገለጥ ይፈወሳሉ። ሰዎች የተለያየ ነገር ታምራት ይሆናል። ነገር ግን በቤተ ክርስቲያን ውስጥ እንደ ድሮ ማለት ጌታ እንደነበረ ጊዜ ሰው እግሩ ተቆርጦ ምን አይል የተቆረጠ ሲበቅል አናይ፣ ወይም ደግሞ ፈጽሞ ምን ያህል የተቀመሰ ወይም የሆነ ነገር የሆነ እጁ የተቆረጠ ሰው ሲወጣ አናይ። ለምን ነው ሲባል ባሪየርስ ነው አእምሯችን ውስጥ ያለው። ሌላው ግን ምን ነው እንደሚሰራ እናውቃለን። ለምሳሌ ሰንበዲ አይኔን አመመኝ ቢል አይኑን ያሟልና ከዚህ ቀደም ኤክስፒሪየንስ ስላደረግን አይን ሲፈወስ ስላየን እጃችንን ጭንና እንጸልያለን። እግር ግን ይበቅላል የሚለው ገና አእምሯችን ለመቀበል አልቻለም። ባሪየርስ አለበት። ስንመለከት ሂሊንግ ሚኒስትሪ ያላቸው ሰዎች ሁልጊዜ መጨረሻውን ስንመለከት ከዊልቸር ላይ መነሳት ነው። እጅ የተቆረጠ አላየንም። ዋይ? ምክንያቱም ባሪየርስ ስላለብን ነው። ሰባኪዎችን ባሪየርስ አለብን፣ እንዲሁም ደግሞ ምዕመኑ ባሪየርስ አለብን። የተለያዩ ሰዎች ባሪየርስ አለ። ያንን ባሪየርስ መስበር የምንችለው ግን አንድ ነገር ስናውቅ ነው። ይህ እንደ ዝሆኑ እንደ አሳ ነባሪው የተለያየ ፍጥረታት ሁሉ ባሪየርስ ሆኖ እንዲቀመጥብን ተደጋግሞ የተነገረ ነገር መሰበር ስላለበት አጠገብ ነካቶና እየሰማ ነው ወይ? መሰበር አለበት። እውነት ነው ብላችሁ ታሪክን መለወጥ እንፈልጋለን። መሰበር ያለበት ነገር አለ እኛ ጋር። ሁልጊዜ ይሄ ነኝ ብለህ ታስባለህ። የበጣም ጥሩ ጠላት ጥሩ ነው። በቃ የበጣም ጥሩ ጠላት ጥሩ ነው። ጥሩ ሆነ ይሄኔ ጥሩ ነው ይቺ እኔ ኮች ነኝ ካልክ እውነት እነግርሃለሁ ይቺ ያልካት ጥሩ ገና ልትሆን ያለው ጥሩ ነገር ምን ጠላት ሆኖ ቁጭ ብሏል።